ስኮላርሺፕ አፕላይ የማድረጊያ ሲዝን ነው። ስለዚህ ያለ ኤጀንት እርዳታ በራሳችሁ አፕላይ የምታደርጉበትን ቲፖች እነግራችኋለሁ ማለት ነው። ሄ ማይ ቢዩቲፉል ፒፕል እንዴት ናችሁልኝ? ጆሽ መልስ ነኝ። ይህ ጆሽ መልስ ቻናል ነው። በዛሬው ቪዲዮአችን እንግዲህ ስለ ስኮላርሺፕ እናወራለን። ከዚህ ቀደም እንግዲህ በዚህ ቻናል ላይ ክብደት የመቀነስ ጉዞዎችን፣ ቭሎጎችን፣ የተለያዩ ነገሮችን ሳሳያችሁ ቆይቼ ነበር። በመሃል ደግሞ ረጅም ጊዜ ጠፍቼ ነበረ። ምክንያቱ ደግሞ ወደ ቲክቶክ ሽፍት አድርጌ ቲክቶክ ላይ የተለያዩ ቪዲዮዎችን ሰራ ነበር። ጆሽ መልስ ቻናል በሚል እሱን መከታተል ትችላላችሁ። በቲክቶክ በተደጋጋሚ ጆይ ዩቲዩብሽ ላይ ስለ ስኮላርሺፕ ንገሪን ስላላችሁኝ ነው ዛሬ የመጣሁት። እንግዲህ እንደተናገርኩት ቅድም ያለ ኤጀንቶች በጣም ሲምፕል ስራ ሰርተው ነው 300,000 400,000 የሚቀበሏችሁና በራሳችሁ ማድረግ ትችላላችሁ። የመጀመሪያውን ስቴፕ ባይ ስቴፕ ነግራችኋለሁ። የመጀመሪያው ማድረግ ያለባችሁ እንግዲህ አፕላይ የምታደርጉበትን ትምህርት ቤት መፈለግ ነው። ያለ ኤጀንት ነው አፕላይ አድርጌ የመጣሁት። ትምህርት ቤቶችን ማግኘት የምትችሉት እንግዲህ አንደኛ ተማሪዎች ቀድሞ የምታውቋቸው ጓደኞቻችሁ፣ ቤተሰብ የሄደበትን ዩኒቨርሲቲ ካለ እሱን ዩኒቨርሲቲ ጠይቃችኋቸው ሰርች አድርጋችሁ እዛ ትምህርት ቤት አፕላይ ማድረግ ትችላላችሁ። እንዴት ነው አፕላይ የሚደረገው? ዲቴል እነግራችኋለሁ። ግን ጀስት ጀነራሊ ወይም ማንም አፕላይ አድርጎ ማታውቁት ምንም የምታውቁት ሰው ከሌለ ደግሞ ኤምፓወር የሚባል ዌብሳይት አለ። እሱ ዌብሳይት አላማው ሌላ ነው። ኤምፓወር ብላችሁ እንደዚህ ሰርች ካደረጋችሁ ታገኙታላችሁ። አላማው ሎን የሚሰጡ አሜሪካን ከመረጣችሁ አሜሪካ ያሉ ሎን የሚሰጡ ትምህርት ቤቶችን የሚነግራችሁ ነው። ከዛ እኔ ምን አሰብኩኝ፣ አንዳንዴ ሌጂት ያልሆኑ ዩኒቨርሲቲዎች ጋር አፕላይ ታደርጋላችሁ። ፉሊ ፈንድ ነው ምናምን ሊንክ እየነካችሁ ከፌስቡክ ከዋትስአፕ ምናምን በጣም ብዙ ነው የሚላክላችሁ። አሁንም ይላክልኛል እኔ። ስለዚህ እነዚህ ዩኒቨርሲቲዎች ሌጂት እንደሆኑ ታውቃላችሁ፣ ማለት ትክክለኛ እንደሆኑ ታውቃላችሁ። ስለዚህ ኤምፓወር ከሚለው ውስጥ ዝም ብላችሁ ሰርች አድርጋችሁ ከእናንተ ኢንትረስት ጋር የሚሄደውን አፕላይ ታደርጋላችሁ። ስትመርጡ ግን ማወቅ ያለባችሁ የቱ ኢንተርናሽናል ስቱደንቶችን ብዙ ስኮላርሺፕ ይሰጣል፣ የቱ ለኔ ትምህርት ኢንትረስት ጋር አብሮ ይሄዳል የሚለው ማወቅ አለባችሁ። ለምሳሌ የአርኪቴክቸር ዩኒቨርሲቲ ሆኑ እናንተ አርክ መማር ማትፈልጉ ሆነ ፉል ስኮላርሺፕ ስላለው ብቻ አትሄዱ። ስለዚህ አንደኛ ምን መማር እፈልጋለሁ፣ ምንድነው ኢንትረስቴ የሚለውን ፊገር አውት አድርጉ። ከዛ የምትወዱት ትምህርት ቤት የትኛው ትምህርት ቤት ነው የሚሰጠው፣ የትኛው ስቴት ነው ያለው በጣም ማወቅ አለባችሁ። በተለይ ለኤምባሲ በጣም ይወስናል። አድሚሽን ካገኛችሁ በኋላ ስኮላርሺፕ አለ ዲቴል ነግራችኋለሁ። ከዛ ኤምባሲ ስትገቡ የት ስቴት ነው ያለው፣ ምንድነው የሚሰጠው ምናምን የሚለውን ካላወቃችሁ ብዙ ሰዎች ይሄን ማይነር ነገር ባለማወቅ ቪዛቸው ይከለከልባቸዋል። ስለዚህ እንደዛ እንዳይሆንባችሁ የእናንተ ማድረግ ያለባችሁ ነገር የት ነው፣ ምንድነው ኢንትረስቲ የሚለውን ማወቅ አለባችሁ። ከዛ የምትፈልጉትን ዩኒቨርሲቲ ሰሌክት ካደረጋችሁ በኋላ ከዛ ሊስት ውስጥ ወይም ከዘመድ ወይም ከጓደኛ ኤኒ ሊንክ አገኛችሁ አይደል? እሱን ሊንክ ከፍታችሁ አሳያችኋለሁ እንዳልኳችሁ ስቴፕ ባይ ስቴፕ። እሱን ሊንክ